የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር። ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous። እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አልለውም because I care። Adonai is very dangerous man። እኔ በጣም ነማዘን በጣም መልካም ወላጆች እንዳሉት ሰምቻለሁ። የእግዚአብሔር ቃል ትዕቢት ውድቀትን ይቀድማል ይላል። እንደዚህ ያለ ዝና በተለይ ባንዴ ሰማይ ላይ ስትወጣ የዛን ያህል ነው ተሽቆርቆር የምትወድቅ፣ በልዩ ፍጥነት ነው የምትወድቅ። አሜሪካ ሀገር ተርኒንግ ፖይንት USA የሚባል አሁን በቅርቡ የሞተው እነ ከርክ የፈጠሩትን ሙቭመንት አይታችኋል። አገሩ እንዴት አድርጎ እንደከፈለው እንዴት ዲቪሲቭ እንደሆነ ኮሌጅ ውስጥ ገብቶ የፈጠረው ሜስ ተርኒንግ ፖይንት USA ወደ ጦርነት ነው ተርን ያደረገችው። መጨረሻ ላይ ግን ህይወቱን ነው ኮስት ያደረገው። አዶናይ ካልተጠነቀቀ the same አይነት ፕሮብሌም ውስጥ ነው የሚገባው።